በቅድሚያ 10% ነው የምናስከፍለው። ቀሪው ደግሞ በግንባታ ሂደት መሰረት የሚከፈል ይሆናል። ባለ 1 መኝታ 45 ካሬ፣ 55 ካሬ እና 60 ካሬ፣ ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ደግሞ 95 ካሬ፣ 105 ካሬ፣ ባለ 4 መኝታ ደግሞ 140 ካሬ እና 160 ካሬ የካሬ አማራጮቻችን ናቸው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? እንኳን ወደ ዩቲዩብ ገጻችን በደህና መጣችሁ። በዛሬው ፕሮግራማችን የአያት ሪል ስቴት ካዛንቺስ ሳይትን በተመለከተ ሰፋ ያለ መረጃ ይዘንላችሁ መጥተናል። የካዛንቺስ ሳይት የቤቶቹ የካሬ ስፋት፣ የዋጋቸው መረጃ እንዲሁ ደግሞ አከፋፈላቸውን በተመለከተ ሰፋ ያለ መረጃ ነው ዛሬ ይዘንላችሁ የመጣ ነው። እኔ ረዳኢ ሀፍቱ እባላለሁ። የአያት ሪል ስቴት የሽያጭ አማካሪ ነኝ። በዚህ የዩቲዩብ ገጻችን እንግዲህ የአያት ሪል ስቴት የቤቶች የሱቆች እንዲሁም ደግሞ የአክሲዮኖቻችንን መረጃ በተከታታይነት የምናቀርብበት የዩቲዩብ ገጻችን ነው ማለት ነው። እነዚህ መረጃዎች ቶሎ ቶሎ እንዲደርሳችሁ ሰብስክራይብ ማድረግ ትችላላችሁ። አሁን ቀጥታ ወደ ፕሮግራማችን እናልፋለን። ካዛንቺስ ላይ እየተገነባ ያለው የአያት ሪል ስቴት ሳይት እንግዲህ ከ220 ሺህ በላይ የካሬ ስፋት ያለውና የተለያየ የካሬ መጠን ያላቸው ቤቶች የሚገነቡበት ነው። በምስሉ ላይ እንደምትመለከቱት ሳይቱ ግንባታ እየተፋጠነ ይገኛል ማለት ነው። ይሄ ሳይት እንግዲህ ከካዛንቺስ ግቢ ገብርኤል ቤተክርስቲያን ፊት ለፊት ነው የሚገኘው፣ ወይም ደግሞ በአዋሬ በኩል በዮናስ ጨርጨር በኩል እንዲሁም ደግሞ በጠማማ ፎቅ በኩል የሚያዋስኑት ቦታዎች ናቸው። ሳይቱ በጣም ሰፊ የሆነና መሀል ከተማ ላይ እየተገነባ ያለ ወደፊት ደግሞ ለመከራየትም ለመኖሪያም በጣም ተመራጭ የሚባል ሳይት ነው። እዚህ ሳይት ላይ ባለ 1 መኝታ 45 ካሬ፣ 55 ካሬ እና 60 ካሬ የካሬ አማራጮች አሉን። ባለ 2 መኝታ 80 ካሬ፣ ባለ 3 መኝታ ደግሞ 95 ካሬ፣ 105 ካሬ እና 115 ካሬ፣ ባለ 4 መኝታ ደግሞ 140 ካሬ እና 160 ካሬ የካሬ አማራጮቻችን ናቸው። እነዚህ አከፋፈላችንን ስንመለከት በቅድሚያ 10% ነው የምናስከፍለው። ቀሪው ደግሞ በግንባታ ሂደት መሰረት የሚከፈል ይሆናል ማለት ነው። ይሄ ማለት በውሉ መሰረት ነው አከፋፈል የምናስከፍለው። ይሄ ደግሞ ለደንበኛው በጣም ለእናንተ ለገዢዎች በጣም ጥሩ የሆነ ጠቀሜታ አለው። ምክንያቱም ግንባታው ሂደት እያያችሁ በውሉ መሰረት ነው እየከፈላችሁ የምትሄዱት ማለት ነው። ለምሳሌ መጀመሪያ 10% ውሉ ከፈረማችሁ በኋላ ሁለተኛ ክፍያ 15% የምትከፍሉት ቤዝመንቱ አልቆ ግራውንድ ላይ አርማታ ሲሞላ ሁለተኛ ክፍያ የምትከፍል ይሆናል። ሶስተኛ ክፍያ ደግሞ አራተኛ ፎቅ ሲደርስ እያለ በግንባታ ሂደት መሰረት የምትከፍሉት ይሆናል ማለት ነው። አጠቃላይ 9 የአከፋፈል ደረጃዎች አሉት ማለት ነው። መጨረሻ ላይ ሳይቱ ሲያልቅ 5% ከፍላችሁ ቤቱን የምትረከቡት ይሆናል ማለት ነው። የካሬ ዋጋቸው ስንመለከት ደግሞ በየፍሎሩ ይለያያል። ለምሳሌ ከ3ኛ እስከ 8ኛ ፎቅ ላይ በከፊል ግንባታ 124982፣ ከ11ኛ እስከ 18ኛ ፎቅ 111573 ብር፣ ከ19ኛ ፎቅ እስከ 26ኛ ፎቅ 106,000 ብር፣ እንዲሁም ከ27ኛ እስከ 31ኛ ፎቅ 95634 ብር። እንግዲህ ካዛንቺስ ላይ የምንገነባቸው ቤቶች ትልቁ የሚባል ወይ ደግሞ ረዥም የሚባል ፎቅ 30 ፎቅ ነው። 30ኛ ፎቅ ድረስ የሚሄዱ ናቸው። ሌሎች ብሎኮች ደግሞ እስከ 24ኛ ፎቅ የምንገነባቸው ብሎኮች አሉ። አሁን ላይ 4 ብሎኮች ብቻ ነው ለሽያጭ ያወጣ ነው። እንግዲህ በእነዚህ 4 ብሎኮች ላይ ከባለ 1 መኝታ 45 ካሬ ጀምሮ እስከ 160 ካሬ ባለ 4 መኝታ 10% ከፍላችሁ የራሳችሁን ማድረግ ትችላላችሁ ማለት ነው። የካዛንቺስ ሳይት በአይነቱ ለየት ያለ ሳይት ነው። ምክንያቱም አንደኛ ከመንግስት ጋር የምንገነባው ሳይት መሆኑ ለግንባታው ፍጥነቱ ቶሎ የመረከብ እድሉ ከፍ ያለ ይሆናል ማለት ነው። በመንግስት ቁጥጥር የሚደረግለት በመሆኑ ሳይቱ ከፍተኛ የሆነ የጥራት ደረጃ ባለው መልኩ የሚገነባ ይሆናል ማለት ነው። የተለያዩ መሰረተ ልማቶች የተሟላለት ሳይት ነው። ለምሳሌ ከ4 በላይ ስታዲየሞች አሉት። ከኬጂ ትምህርት ቤት እስከ ኤሌመንተሪ ትምህርት ቤቶች ሳይት ውስጥ የሚገነብ ይሆናል። የውስጥ ለውስጥ አስፋልት መንገዶች በጣም ሰፋፊ ናቸው። ወደ 7 መውጫና መግቢያ መንገዶች የሚኖሩት ይሆናል ማለት ነው። ስለዚህ በየትኛውም አቅጣጫ ብትመጡ ሳይቱ ውስጥ በቀላሉ መንቀሳቀስ የምትችልበት አጋጣሚ አለው። ከዚህ በተጨማሪ ደግሞ የኤሌክትሪክ መኪኖች ቻርጅ የሚያደርጉበት ስቴሽኖች እዛ ውስጥ የሚገነብ ይሆናል ማለት ነው። አጠቃላይ ከሳይቱ 220 ሺህ ካሬ 60%ቱ ለእነዚህ አገልግሎቶች ነው የተሰጠው ማለት ነው። ለአጠቃላይ አገልግሎቶች የተሰጠው መንግስት እንደሚታወቀው በቅርቡ ለግሪን ኤራ ለኮሪደር ልማቱ ላይ ትኩረት እያደረገ ይገኛል። ስለዚህ የካዛንቺስ ሳይትም ከዚህ ጋር በተገናኘ ሳይቱ 60% አጠቃላይ አገልግሎት የሚሰጥባቸው ቦታዎች የተተወ ይሆናል ማለት ነው። ስለዚህ አጠቃላይ ሳይቱ ስፋት 40% ላይ ብቻ ነው የሆነው ቤቶች የሚያርፉት ማለት ነው። ይሄ ለእናንተ በጣም ቆንጆ የሆነ ሳይት ልጆቻችሁ በነፃነት የሚንቀሳቀሱበት፣ የሚማሩበት፣ የሚጫወቱበት ሳይት ይሆናል ማለት ነው። ለእናንተ ደግሞ ለመኖሪያም ወደፊት ደግሞ
ለገስት ሃውስነትም ለተለያዩ አገልግሎትም የሚውል ከመሆኑ የተነሳ በከፍተኛ ዶላር ዋጋ የሚከራይ ሳይት ይሆናል ማለት ነው። እንግዲህ ካዛንቺስ ሳይት ይህን ይመስላል። በቀጣይ ደግሞ ሌሎች መረጃዎችን ይዘንላቸው የምንመጣ ይሆናል። ስለ ሳይቶቻችን ተጨማሪ መረጃ እያንዳንዱ ቤቶች ዋጋቸው በተመለከተ ሙሉ መረጃ ለምትፈልጉ ደግሞ ከታች ስልክ ቁጥሬን አስቀምጥላችኋለሁ። በ0960 14 68 64 ደውላችሁ መረጃ መጠየቁን ትችላላችሁ። በቴሌግራም በዋትስአፕ ሙሉ መረጃ የምንልክላችሁ ይሆናል ማለት ነው። ለዛሬ በረን ፕሮግራም ይሄን ይመስላል። ከኔ ጋር ስለቆያችሁ ከልብ አመሰግናለሁ። በቀጣይ እስክንገናኝ ድረስ መልካም ጊዜ